ሰላም ሰላም እንዴት ናችሁ? ዛሬ እዚህ ጋር የምትመለከቱትን የኮፍያ አሰራር ሙሉ ስቴፑን አሳያችኋለሁ። እሱን ለመስራት የሚያስፈልገን ክር 3 ቁጥር ኪሮሽር ሜትር እና በየመሃሉ ምልክት ለማድረጊያ እኔ የምጠቀመው የፀጉር ሻቴ ነው። እናንተ ላስቲካም ካላችሁ በሱ መጠቀም ይቻላል። እና መቀስ እንደዚህ አድርገን እንጀምራለን። ጣታችን ላይ ጠምጥመን ስራው ክብ ስለሆነ እንደዚህ አድርገን እንጀምራለን። አንድ ሁለት ሰንሰለት እንሰራለን። ሁለት ሰንሰለት ከሰራን በኋላ ይሄንን 6 ዙር ነው የምንሄደው። 6 ሲንግል ክሮሽ ማለት ነው። ሁለት ሶስት አራት አምስት ስድስት እንደዚህ 6 የሰራ ነው። እቺ ነው ይዘናት ክብ እናደርጋታለን። አንድ ላይ እንገጥማለን። እንደዚህ አድርገን ከገጠመን በኋላ ቅድም መጀመሪያ የጀመርንበት ውስጥ የመጀመሪያው ስራ ውስጥ እንገባለን ማለት ነው። ደብል ነው የምናደርገው በአንድ ቀዳዳ ውስጥ 2 እንደዚህ ካደረግን በኋላ ቅድም ለምልክትነት እንጠቀማቸዋለን ያልኳችሁን ሻጤ እዚህ ጋር እናስገባዋለን። ይሄ ሁለቱን ከሰራን በኋላ ይሄ መጀመሪያው ክቡን የገጠምንበት ቦታ ላይ እናስገባዋለን ማለት ነው። እና እዚህ ጋር እስከንደርስ ድረስ ደብል በአንድ ቀዳዳ 2 አድርገን እንሰራለን። እዚህ ጋር ከደረስን በኋላ ከዚህ ጋር አንድ ላይ እንገጥመዋለን። እዛ ደብል ክሮሽ ደብል ማለቴ በአንድ ቀዳዳ ደብል እዛን እቺ ደብል የሰራንባት ጋር አሁን እንደዚህ ምልክት እናደርጋለን። ከዛን እዚህ ጋር የምንሰራው አንድ እንሄዳለን። ከዛ ሁለተኛው ላይ በአንድ ቀዳዳ 2 እያደረገን እንሄዳለን ማለት ነው። እዛ ስንመለስ ቦታው እንዳይጠፋን በሻጤዎቻችን ምልክት እናደርግበታለን። አንድ ሁለተኛው ላይ 2 በአንድ ቀዳዳ 2 እሱ ጋር በኋላ ስንመጣም 2 ስለምንሰራበት ምልክት እናደርግበታለን። ከዛ አሁን 1 በአንድ ቀዳዳ 1 እዛን በአንድ ቀዳዳ እዚህ ጋር 2
አሁንም ምልክት እናስይዛለን። እንደዚህ አድርገን ከሰራን በኋላ እዚህ ጋር ሶስተኛ ዙራችን የምንጀምርበት ናት። አሁን ስራው እንደዚሁ እራሱን እየደጋገመ እዚህ ጋር ያደረኩት ቦታውን ለመለየት እንዲመች ነው። እንደዚህ ሻጤዎች ያደረኩት እዚህ ጋር ስንደርስ በአንድ ቀዳዳ ሁለት ሁለት በአንድ ቀዳዳ ሁለት ሁለት እያደረግን ስራው እያደገ ይሄዳል ማለት ነው። እንደዚህ ስራው እያደገ ይሄዳል። እነዛ በአንድ ቀዳዳ ሁለት የሰራናቸው እንደዚህ ቅርጽ እየያዙ ይሄዳሉ ማለት ነው። ከዛ ከዚች ከመጨረሻው ጋር እናገናኛለን። እንደዚህ እያደረግን እያሳደግነው እንሄዳለን። እንደዚህ ሻጤዎቹ ለመስራት ኮንፈርት የማይሰጣችሁ ከሆነ እንዳትሳሳቱ፣ አንዷን ብቻ እዚህ ጋር አንዷን አስይዛችሁ ሌላውን ምልክት እያደረጋችሁበት ሁለት ሁለት ሄዳችሁበትን በደንብ እያያችሁት ከሄዳችሁ ይሄ ላይ ያስፈልግ ይችላል። ግን ከሳታችሁት ያንን ቅርጽ የምፈልገው ቅርጽ ስለማይመጣ እንደዚህም እያደረጋችሁ መጠቀም ትችላላችሁ ማለት ነው። አሁን ይሄንን አሳክለነዋል። ስራው ራሱ የተደጋገመ ስለሚል ቪዲዮ እንዳይረዝም ብዬ ነው። እነዚህ ሻጤዎች አሁን የምንሰራበትን በደንብ ምልክት ስላደረገልን ቅርጹን ሳናበላሽ መሄድ ይችላል። እንደዚህ አይነት ቅርጽ እንዲኖረን ይረዳናል ማለት ነው። እሱ ምልክት ማድረጋችን ይሄ አድጎ እስከ መጨረሻ ድረስ እንደዚህ ምልክት እያደረግን ስራው ጥቅጥቅ ስለሆነ ለመለየት ያስቸግራል። በደንብ ለመለየት የቱ ጋር ሁለት ሰራን የቱ ጋር አንዳንድ ሰራን የሚለው ለመለየት ስለሚከብድ በዚህ እየለየን መሄድ ሞሮፍ ቀላል ነው።
ለዚህ አሁን አሳድገነዋል። አሁን እንለካዋለን። መምጣት ያለበት 31 አናቱ ላይ መጥቶልኛል። 31 ሴንቲሜትር እንለካለን። ዙራችን ይህንን እስኪያክል ድረስ እንሰራለን ማለት ነው። ልኬቱ አሁን እንደለካሁት 31 ሴንቲሜትር ሲሆን አሁን ኮፍያውን ወደ መሰብሰብ እንሄዳለን። አሁን ከሌላው የተበተነውን ፓርት ጨርሰናል። ኮፍያውን እንሰበስበዋለን ማለት ነው። ለቅድም ምልክት እያደረግን እዚህ ጋር 1 2 3 4 5 6 ይሄ 6ቱ ፓርት ምልክት እያደረግን ይርነበትን እሱ ጋር ከዚህ እስከዚህ ድረስ አሁን ሄዳለሁ ማለት ነው። ከዚህ እስከዚህ ድረስ ከሄደን በኋላ ቅድም ባንድ ቀዳዳ ሁለት ይር ነው። ይሄን ሁለቱን ቀዳዳ ባንድ እያደረገን እንሄዳለን። አሁን ሰራው ከዚህ እስከዚህ ያለውን ነው። ይሄው ቀደም ያልኩት ፓርት ላይ ደርሻለሁ። ከዚህ እስከዚህ እንሂድና እዛ ኮፍያውን ወደ መሰብሰብ ስለሆነ እየሰበሰብን እንሄዳለን። ስትሰሩ እቺኛውን ፓርት ከዚህ ከመጀመሪያው ጀምራችሁ ሲገጠም የነበረችዋን የምታደርጓት ሽቦ ከሌላው ለየት እንድትል አድርጓት፣ ማለት እስከ መጨረሻ ድረስ ስለምትጠቀም ማለት ነው። እዚህ ጋር ስንሄድ ነው አሁን ስራው የተቀየረው። እዚህ ጋር ከደረስን ክቡ እኩል ከሆነ በኋላ እዚህ ጋር እኩል ከሆነ በኋላ እንደዚህ በተለያየ አይነት አድርጌ ነው ያደረኩት። እዚህ ጋር ክቡ እኩል እዚህ ጋር ነው የሞላው። ስጀምሮም ክቡ ከዚህ ስለሆነ አሁንም የመሰብሰቡን የምንጀምረው ከዚህኛው ክብ አንስተን ነው ማለት ነው። እሱ እንዲለይላችሁ ለየት ያለ ምልክት አድርጉበት። አሁን እዚህ ቀዳዳ እዚህ ጋር ስንደርስ እየጨመርን ነበር የምንሄደው። አሁን ግን እዚህ ጋር ስንሄድ እንደዚህ አድርገን መልሰን ሁለተኛው ቀዳዳ ላይ እንደዚህ 3 ሲሰራ በጋራ አንድ ላይ እናወጣለን። እዛን ኖርማል ስራችንን እንቀጥላለን ማለት ነው። እቺ ምልክት አድርገን እንይዛለን። አሁንም ቅድም ከሰራንበት እዚህ ጋር ደርሰናል። ቅድም እንዳደረኩት እናደርጋለን ማለት ነው። አንድ ሁለት አንድ ላይ እዛን ይሄንን
እንደዚህ ካስገባን በኋላ እዚህኛው ጋር እስክንደርስ ድረስ እንደዛው እንሰራለን ማለት ነው። ያው እዚህኛው ጥግ ላይ ደርሰናል። አሁንም እንደቀደሙ ቅድም ከስራው ለየት አድርገን ምልክት እናደርግባታለን ያልኳችሁ ጋር ደርሰናል። ይህንንም እንደቀደሙ 1 2 አደረገን እንሄዳለን ማለት ነው። ከዚህ በኋላ ቅድምም ይሄንን ሄደናል። እዚህ ጋር መላው ሁሉንም ፓርት ሄደናል። መድገም ነው። ይሄን ራሱን እየደገምን እያሳደግ ነው እንሄዳለን ማለት ነው። አሁን እንደዚህ አሳድገነዋል። ያ ሁለቱን እያጠፈን የምንሄደው እንደዚህ ከርቭ አድርጎልናል። እንደዚህ ከርቭ አድርጎልናል። በደንብ አድርጎ ከርቭ አድርጎልናል። ኮፍያችንን እየሰበሰበልን ይሄዳል ማለት ነው። አሁን ይሄ እንደዚህ በደንብ እየተሰበሰበ ይሄዳል። እንደዛ እስከሚሰበሰብ ድረስ እንሰራዋለን። እዚህ ጋር ስንደርስ እንሰበስበዋለን። እዚች ጋር ምልክት እናደርግባታለን። እንደዚህ እናደርግና ይሄ በደንብ እስኪሰበሰብልን ድረስ እንሰራዋለን ማለት ነው። አሁንም እየተሰበሰበ ነው። እንጨምርበታለን ከዚህ በላይ። ይሄው ስራ እየተደጋገመ ይሄዳል ማለት ነው። እንዲህ ድረስ እስኪሆን ድረስ በጭንቅላታችን ልካችን እስኪሆን ድረስ እንሄዳለን። ስራው እየጠበበ ይሄዳል።
አሳድገነዋል። ያ ሁለቱን እያጠፍን የምንሄደው እንደዚህ ከርቭ አድርጎልናል። እንደዚህ ከርቭ አድርጎልናል። በደንብ አድርጎ ከርቭ አድርጎልናል። ኮፍያችንን እየሰበሰበልን ይሄዳል ማለት ነው። አሁን ይሄ እንደዚህ በደንብ እየተሰበሰበ ይሄዳል። እንደዛ እስከሚሰበሰብ ድረስ እንሰራዋለን። እዚህ ጋር ስንደርስ እንሰበስበዋለን። ይሄኛውን ዙር አጥበበ ነው ለጭንቅላታችን እስኪሆን ድረስ ሳይዙን እንሰራዋለን። እዚህ በኋላ እዚህ ጋር እያጠበብናቸው የምንሄደው አያስፈልጉም። በስድስቱ ማዕዘን እያጠበብን አንዱን እንደዚህ በሁለት እያደረግን አልነበር ስንሄድ የነበረው። እንደዚህም ገብተን ከዛ እዚህኛው ውስጥም ገብተን እንዳንዳል ነበረ ሁለቱን እየሰራን እያጠበብን የነበረው። አሁን ግን ከዚህኛው ስፋት አጥበበ ነው እዚህኛው ጋር ስላደረስ ነው። ይሄም ደግሞ እኔ ለምፈልገው ሳይዝ በቂ ስለሆነ ከዚህ በኋላ ወደ ግንባራችን ወረድ የሚለውን እሱን እንሰራለን ማለት ነው። ይሄኛው ይበቃናል። ለምፈልገው ያክል ሳይዝ ሆኖልኛል። በደንብ ይታያል ብዬ አስባለሁ። እንደምታዩት እችኛዋ ክቧ በደንብ መታልኛለች። አሁን የምንሰራው በዚሁ አሁን ባለው ሳይዝ መሄድ ነው። በቃ ምንም የምናጠባው የምናሰፋው ነገር የለም። በዚሁ በራሱ ሳይዝ እየሰራን እንሄዳለን ማለት ነው። ይህን ምልክት የምናደርገው የምንሰራው ስራ ሴንተሩ ይሄ ስለሆነ ጅማሬው ስንጨርስም የምናቆመው እዚህ ጋር ስለሆነ ሁሉንም ምልክት ያደረኩባቸውን አንስቻለሁ። እችኛዋን ግን እስካሁን ድረስ አለች። ለምን የስራው መጀመሪያ መነሻ ስለሆነች ይህን ስንጨርስም መጨረሻችን እዚህ ጋር ይሆናል ማለት ነው። የምንጨርሰው እዚች ጋር ነው። ክቡ ሙሉ የሚሆነው እዚህ ጋር ሲደርስ ነው። ስለዛ እቺን የመጀመሪያ ሴንተራችሁን ከዚህ በፊት ያልኳችሁ እየሰራን ስንሄድ ለየት ባለ ምልክት አድርጓት ያልኳችሁ እቺ አትወጣም። ሁሉም እናነሳለታለን፣ ግን እቺኛዋ አትወጣም። የስራችን ዋና ናት። ምን ጨርሰውም እዚች ጋር ስንደርስ ነው ማለት ነው። ሙሉ ዙሩን አሁን ሰርተናል። ይሄን የሰራሁት 7 ዙር ነው። ይሄ ሙሉ ነው የሰራሁት 7 ዙር ነው። ይሄ ወደ ግንባራችን አካባቢ የሚደረገው ነው ማለት ነው። ይሄ ሙሉን ሰርተን አሁን የምንሰራው ደግሞ እዚች ጋር የምትደረግ አለች። እቺኛውን ደግሞ
አሰራሯን እናያለን ማለት ነው። ክብ ስለሆነች አጀማመሩ እንደቀደሙ እንደ ስራው እንደ ኮፍያው አይነት ነው። እንደዚህ እንሰራና አንድ 2 3 4 5 እንደዚህ 5 እንሰራና እንገጥማታለን። ከዛ ከዚች ጋር እናገናኘዋለን። እንደርገን ከገጠመን በኋላ 5 ነው ይሄ። በአንድ ቀዳዳ 2 ሰርተን 10 እናደርገዋለን። 10 አድርገናል። በአንድ ቀዳዳ ውስጥ 2 ሰርተን ማለት ነው። አሁን ደግሞ ቀጥሎ ያለውን ዙር እንዴት ነው የምንሰራው? አንድ ቀዳዳ ውስጥ አንድ ቀዳዳ ውስጥ 2 15 ማለት ነው። 10 ነበረ 15 እናደርገዋለን። አንድ ሰራው። ከዛ ደግሞ ሁለተኛው ቀዳዳ ላይ 1 2 እዛ ሶስተኛው ላይ 1 እዛ እዚህኛው ላይ 1 2 እዛን ቀጥሎ ያለው ላይም 1 እዛ 2 እያደረግን እዚህ ድረስ እስከ ተነሳንበት ድረስ እንሰራለን ማለት ነው። ከዛ እዚህ ጋር አንድ ላይ እናገናኘዋለን። አሁን 15 ሄደናል ማለት ነው። ወደ ውጭ እንደዚህ እናደርገውና እንሄዳለን ማለት ነው። አሁን ደግሞ የሰራነውን ሰብሰብ እያደረግነው እንሄዳለን። እየሰፋ የነበረውን እያጠበብነው እንሄዳለን። ለማጥበብም እቺን እንገጥማትና አሁን የምናጠበው እዚህ ጋር ይሄን ጠርዙን ላይ ነው የምንለው። እዚህ ጋር እንገባለን። ከዛ ምንም ሳናወጣ መልሰን ሁለተኛው ላይ እንገባለን። እዛ ሁለቱን እንዲናወጣና አድርገን እንሰራለን። አሁንም ቀጣዩ ላይ እንገባና እዚህ ውስጥ እንገባለን። ከዛ ቀጥሎ ያለው ውስጥ እዛ ከሁለቱ እናወጣና ከሁለቱ ካወጣን በኋላ ነው ጠልፈን የምንወስደው። እዛ አሁንም ቀጣዩ ላይ ክባችንን እንደዚህ እየሳበልን ይሄዳል ማለት ነው። ይሄው እንደዚህ አድርገን ጨርሰናል። ክቡን እዚህ ጋር እንደዚህ ገጥመናል። የመጨረሻውን በአንድ ሰንሰለት እንዲዘግተነው አሁን እዚህ ላይ እንዴት እናገናኘዋለን የሚለውን እናያለን። የኮፍያው የመጨረሻ ፓርት ነው ይሄ። ይህንን ስናያይዘው በጣም በጥንቃቄ መሆን አለበት። ማለት ስራችን የሚያሳምረው የመጨረሻው ነው እና በጥንቃቄ ቺኛን ቀስ እያለን በጥንቃቄ እናያይዛታለን። ስናያይዛት በራሱ ክር ከለር ምናምን ሌላ ከለር ሳንቀይር በራሱ ክር
ወጥ ነው የሚሆነው። ከዛ ነው አብሮ የተሰራ ነው የሚመስለው። በጥንቃቄ ሲሰፋ በጣም ቆንጆ ይሆናል። ሙሉ ኮፍያው ሪዛልት እንደዚህ ይሆናል። በጣም ነው የሚያምረው። በጣም ቆንጆ ስራ ነው። ስራውን ከወደዳችሁትና ከተጠቀማችሁበት ሰብስክራይብ እና ላይክ ማድረግ አትርሱ። አመሰግናለሁ በጣም ስላዳመጣችሁኝ፣ ስለተከታተላችሁኝ በጣም አመሰግናለሁ። አመሰግናለሁ በጣም ስላዳመጣችሁኝ፣ ስለተከታተላችሁኝ በጣም አመሰግናለሁ።